የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 Ethiopia has always been committed to African independence and liberation. ገነባው የሚሊኒየም ግድብ ስራ በይፋ በሚጀመርበት በዓል ላይ ካም በኋላ የምታድነው ከተማ የለም። በከንቱ ከምትሞቱ ለራሳችሁ አድኑ። ሰላም ከሁሉ ነገር ስለሚ Peace is more than anything for Ethiopia because we just came out of ለ27 ዓመታት ኢትዮጵያን በብረት መዳፍ የገዛው ኃይል በግዙፍነት የጀመረው ጉዞ ዛሬ በታሪክ ማህደር ውስጥ ወደ መጥፋት ተቃርቧል። እያጣጣረ ያለው ህወሓት ይህ ርዕስ የዛሬው ዘገባችን ማጠንጠኛ ነው። ከአንቀጽ 39 እስከ ወልቃይትና ራያ፣ ከኤፈርት የኢኮኖሚ ሞኖፖሊ እስከ ፕሪቶሪያው የሰላም ስምምነት የህወሓት የ27 ዓመታት የፖለቲካ ህልውና እንዴት ወደ ፍጻሜው ተቃረበ? ስህተቶችስ የት ነበሩ? የዛሬው ዶክመንተሪያችን የዚህን ታሪካዊ ድርጅት የውድቀት ጉዞ በጥልቀት ይመረምራል። የህወሓት ኢህአዴግ ዋነኛው ስህተት አገሪቱን በብሔር አጥር መክበቡ ነው። የኢትዮጵያን አንድነት የሚፈታተነው አንቀጽ 39 በህገ መንግስቱ እንዲካተት መደረጉ የዜጎች ማንነት በብሔር ላይ እንዲመሰረት አድርጓል። በተለይም የወልቃይትና የራያ ጉዳይ ታሪካዊ ማንነታቸውን በግድ ለመቀየር የተደረገው ጥረት ህወሓትን ከሰፊው ህዝብ ጋር እንዳጋጨው ይነገራል። ኢትዮጵያን ያለ ወደብ የማስቀረት ስትራቴጂና የሀገርን ጥቅም ከፓርቲ ጥቅም በታች የማውረድ ልምድ የህወሓትን ውድቀት የማይቀለበስ ካደረጉ ምክንያቶች አንዱ ነው። ታሪክ እንደሚያስተምረን ህዝብን የናቀና ሀገርን እንደ ግል ንብረት የቆጠረ ማንኛውም ኃይል መጨረሻው ተመሳሳይ ነው። በሌላ በኩል ኢኮኖሚው በኤፈርት አማካኝነት በፓርቲ ቁጥጥር ስር ነበር። ይህ የኢኮኖሚ ሞኖፖሊ የመንግስት ግዢዎችን ለራሱ ኩባንያዎች በማመቻቸት ነፃ ገበያን ገሎታል። በተጨማሪም የፖለቲካ ምህዳሩ ሙሉ በሙሉ ተዘግቶ ተቃዋሚዎች ታስረውና ሚዲያዎች ተዳፍነው ነበር። ይህ የዲሞክራሲ እጦት እና የሀብት ዘረፋ በወጣቶች ዘንድ ከፍተኛ ተስፋ መቁረጥና ቁጣን ፈጥሮ የ2010ን ህዝባዊ አመጽ አስነስቷል። ህወሓት የጀመረውን የብሔር ፖለቲካ ለመቀየርና ብሔራዊ ስሜትን ለመገንባት የኢህአዴግ አራቱ ድርጅቶች ወደ ብልጽግና ፓርቲ የመቀላቀል ሂደት ተጀመረ። ይህ ጉዞ ለህወሓት የራሱ ህልውና ስጋት ነበረ። ህወሓት ይህን ውህደት በመቃወም ከማዕከላዊ መንግስት ተነጠለ። የፖለቲካ መፋታት ከስልጣን ውጪ በመሆኑ ብቻ ሳይሆን ሀገራዊ ራዕይን በመጋራት ረገድ የነበረው ክፍተት በግልጽ የታየበት ነበረ። የፖለቲካ ልዩነቱ ተባብሶ በመጨረሻ ወደ ግጭት ተቀየረ። የሰሜን ኢትዮጵያው ጦርነት ለ2 ዓመታት ኢትዮጵያን ያናወጠ እጅግ ዘግናኝ ሰብአዊ ቀውስ ያስከተለና ሀገሪቱን ወደ ምስቅልቅል የከተተ ነበር። የውጭ ጣልቃ ገብነት፣ የኢኮኖሚ ማዕቀቦችና የህዝብ ማፈናቀል የዚህ ጦርነት ዋነኛ መገለጫዎች ነበሩ። ህወሓት ከማዕከላዊ መንግስት ጋር የገባበት ጦርነት በመጨረሻ የቡድኑን የፖለቲካና የውትድርና አቅም በእጅጉ አዳከመው። በመጨረሻም በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት የጦርነቱን ድምፅ ዝም አስባለ። ህወሓት የትጥቅ ትግሉን ትቶ ሰላማዊ ፖለቲካ እንዲመለስ የተገደደበት ይህ ስምምነት ለቡድኑ ታሪካዊ ፖለቲካ ፍጻሜ መጀመሪያ ነበር። የሀገርን ጥቅም ከፓርቲ ጥቅም በታች ያደረጉ ውሳኔዎች በመጨረሻ በሰላም ስምምነት ማጠቃለያ ውስጥ እንዲያበቁ አደረጋቸው። ይሁን እንጂ የትምህርት ለሁላችንም ነው። የዛሬው ገዢ ፓርቲ ብልጽግና ካለፉት ስህተቶች ተምሮ ኢትዮጵያን ወደ ተሻለ የዲሞክራሲ፣ የፍትህ የበላይነትና የጋራ ብሔራዊ መግባባት እንዲያመራት የኢትዮጵያ ህዝብ በጽኑ ተስፋ ያደርጋል። የኢኮኖሚ ሞኖፖሊን በመስበር የመድብለ ፓርቲ ስርዓትን በማበረታታትና ታሪካዊ ቁስሎችን በግልጽነት በመፍታት ብቻ ነው የሀገሪቱ ከድግግሞሽ ውህደት መውጣት የምትችለው። ዛሬ ኢትዮጵያ ካለፈችበት ህመም በመማር ለተሻለ የወደፊት ተስፋ መዘጋጀት አለባት። የትናንቱ ስህተት የዛሬው ጥንካሬ ሲሆን ብቻ ነው የነገዋ ኢትዮጵያ በሰላም የምትገነባው። ይህ ዜና ነጋሪ ነው። ለተጨማሪ ትንታኔዎች ቻናላችንን ሰብስክራይብ ያድርጉ።